አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል አይ እኔ ሱሰኛ ነኝ፣ እኔ ዘማዊ ነኝ፣ ኃጢአተኛ ነኝ፣ አሁን መቅረብ አልችልም፣ ባይሆን አንዳንድ ማስተካከለው ነገር አለ ይላል። የሚያስተካክለን ማን ነው? እግዚአብሔር ደግሞ የት ከርመ መጣ አይልም፣ አንተ ና ብቻ። ምክንያቱም ምንም ኃጢአት ብንሰራ ከሱ ምሕረት አይበልጥም። የኛ ኃጢአት የኛ የደም ጠብታ ያህል ነው ኃጢአታችን፣ የሱ ምሕረት ግን ባህር ነው። ባሕረ ምሕረት ይባላል እግዚአብሔር። ተነስቶ ወደ አባቱ መጣ፣ አባቱም ገና ከሩቅ ሳለ አየውና አዘነለት ይላል። እግዚአብሔር እዚህ ስንመጣ እንዳይመስላችሁ የሚያዝንልን፣ ሩቅ እያለንም አይቶ ምን ይልልናል? ያዝንልናል። ቤተክርስቲያን ሳንመጣ ያዝንልናል። ሩቅ ሆነን ኃጢአት ውስጥ ሆነን ስንዘል፣ ስንዘሙት፣ ስንጨፍር፣ ስንጠጣ፣ ስንሰክር እያየ ከሩቅ ያዝንልናል። አዘነለት። ወደ እርሱ ሮጠና አቀፈና ሳመው። አይሁድማ ሲተርኩ ምን ይላሉ መሰላችሁ? አንድ ልጅ የአባቱን ንብረት አጥፍቶ ሲመጣ ባዶ እጁን መሆኑን አይተው ሰዎች ካገኙት ወግረው ይገሉት ነበር። ስለዚህ ሳይደርሱበት ልድረስበት ብሎ አባት ሮጦ ልጁ ላይ ደረሰበት። ሰዎች ሳይፈርዱብን በፊት ይሮጣል እግዚአብሔር እኛን ለማዳን። ሰው ከያዘ እንደማይለቀን ያውቃል። በሰው ፊት ከመውደቅ በማን ፊት መውደቅ ይሻላል? ሰው እኮ አያዘ አያግኝ አይምርህም። ስለዚህ ሮጠና አቀፈና ሳመው ይላል። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ይቸኩላል። እኛ ግን ይቅር በለን ለማለት እንጎተታለን። እሱ ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ይሰለቸናል። እና ወደ እርሱ ሮጠና አቀፈና ሳመው። ልጅ ልባል አይገባኝም አለ። አላስጨረሰውም። ከሁሉ የተሻለ ልብስ አምጡና አልብሱት። ወደ ቤቱ የተመለስነውን ሁላችን የጸጋ ልብሳችንን ይመልስልን። ቀለበት አርጉለት አለ። ቀለበት ማህተም ነው። ድጋሚ በንብረቴ ላይ ወራሽ አርጌዋለሁ ይዘዝበታል። መንግስቱን ወራሽ ያደርገናል እግዚአብሔር። ጫማ አርጉለት አለ። ጫማ ከእባብ ከጊንጥ ምንድንበት ከእንቅፋት ምንድንበት ነው። ድጋሚ በኃጢአት እንዳትወድቅ የሚያደርግ ጫማ ይሰጣል እግዚአብሔር፣ ይንከባከባል። የሰባውን ፍሪዳ ረዱለት አለ። ምንም ፍሪዳ የለም በቤተ ክርስቲያን። ስጋው ደሙን ይሰጠናል ለሁላችን ይስጠን። አቤት አሁን ስተርከው ቀላል ነው። እስቲ እኛ ብንሆን ብላችሁ አስቡት። እዚህ መሃል ወጣቶች አላችሁ፣ ወላጅ ብትሆኑ ወላጆችም እዚህ አላችሁ። ልጃችን አሁን ሀብታችንን ውድም አድርጎ በአጭር ጊዜ ስንት ዓመት የለፋንበትን በዓመት አጥፍቶ ባዶ እጁን ቁሽሽ ብሎ ቢመጣ ሮጠን አቅፈን እንስሟለን? መልሱልኝ። እንስሟለን። ለነገሩ ደስ ይላል ባህላችን። መቼስ ጣት ቆሰለ ተብሎ ምን አይልም። አንዴ ወልጅ ያለው ፈጣሪ በኃጢአቴን ያመጣው በልግባ ይባላል። ገብቶን ግን አለቀው። እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ ይቅር እንላለን አንረሳም። ነጮቹ ፎርጊቭ እና ፎርጌት ይላል። ይቅር እንላለን። ይቅር ካለ የሚረሳ ብቻ ነው። ሲቆይ የረሳውን ለመሰለህ እንዴ? የወጋ ቢረሳ ያው ታውቁታላችሁ። ተወግቶ የረሳ ክርስቶስ ብቻ ነው። ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁምና ሚስማሩ ከእጁ ውስጥ ነው። ልቡ ድረስ እያመመው ነው ሾሁ። ይቅር በላቸዋል። ይህን ልጅ የተቀበለ አምላክ ሁላችንን ይቀበለ እና ወደ መጨረሻው ስመጣ ታላቅ ወንድሙ እርሻ ሲያርሱሎ ወደ ቤት ሲመጣ ቤቱ ልልታ በልልታ ተቆጣና ሊገባ አልፈለገም ይላል። አባቱም ወጥቶ ለመነ ይላል። አሁን እግዚአብሔር የቸገረ ይውላችሁ ነገሌ ሲገቡ ነገሌ ይወጣል። ሁለተኛ አልመጣም እሱ ካለ የሚሉ ሰዎች አሉ። እባክህ ግባ ነው። አልገባም። እኔ እስከ ዛሬ እንደ ባሪያ አገልግዬ ምን አደረክልኝ? ከጓደኞቼ ጋር እንደው ፍየል እንኳን አርደህልናል። ዛሬ ልጅህ ከጋለሞቶች ጋር በልቶ ሲመጣ ፍሪዳ አረድክለት። አልገባም። ይሄ ልጅ ቤት ውስጥ ቢሆንም የባሰ የጠፋው እሱ ነው። ይገርማቸዋል። እንዴት ካላችሁ አንደኛ ወንድሙ ጠፍቶ ነው የመጣው። እንደው ሌው አይባል ከስቶ ይሆን ጠቁሮ ይሆን አላለም። ሁለተኛ እስከ ዛሬ አባቱን ያገለገለውን አገልግሎት እንደ ባሪያን ያገለገልኳል። እንደምን ቤተ ክርስቲያን ስንል ነው ወደኋላ የቀር ነው የሚሉ ሰዎች አሉ። ገንዘባችንን ጊዜያችንን ለቤተ ክርስቲያን ስንሰጥ የኛ ጓደኞች ስንት ደርሰው የሚሉ ሰዎች አሉ። እግዚአብሔርን ብሎ ወደኋላ የሚቀር ሰው አለ? የለም። አንተ ስለ ፍየል ታወራለህ። የኔ የሆነ ሁሉ የማን ነው? ያንተ ነው። ወልድ ያለው ሁሉ አለው ይላል። ክርስቶስ ካለን ሁሉ አለን። እና ይህ ልጅ አባቱ ከፍ ዝቅ አድርጎ እስከ ዛሬ ምን አገኘው አለ። የመጨረሻ ጥያቄ ጠይቃችሁና አጠቃልላለሁ።
ከሁለቱ ወንድማማቾች አባቱን በጣም የተዳፈረው የቱ ይመስላችኋል? ቤት ውስጥ ያለው ነው ወይስ የጠፋው? የጠፋውማ ልጅ ልባል አይገባኝም። የጠፋው ግን አባቱን በትህትና ሲናገር፣ ቤት ውስጥ ያለው ግን ከፍ ዝቅ አድርጎ አባቱ ተዳፈረ። እውነት ለመናገር እግዚአብሔርን በጣም የምንዳፈረው ቤት ውስጥ ያለነው ሰዎች ነው። ውጭ ያሉት ገና ስሙን ሲሰሙ ይፈራሉ፣ ይንቀጠቀጣሉ። ራቅ ያሉት ሰዎች፣ ቀረብ ያለው ሰዎች፣ እንዲህ መድረክ ላይ ወደ መቅደሱ ቀረብ ያሉ ሰዎች ግን እግዚአብሔርን በጣም እንዳፈራል። የማትደፈር አንተን ይሁዳ ደፈረ ይላል። ደግሞ ይህን ስናገር ብዙም የማይመጣ ሰው ቤተክርስቲያን በኦንላይን ብቻ የሚከታተል እኮ እኔም ለዚህ ብዬ እኮ ነው። ጎሽ የዛሬው መምህር ጥሩ ተናገረ እንዳትሉ፣ መርጣችሁ አትስሙ። ራቅ ማለት ጥሩ ነው አላልኩም። ቀረብ ማለት ክፉ ነውም አላልኩም። ሐሙስ ዕለት የሆነውን ልንገራችሁ እናበቃለሁ። ክርስቶስ ሊሰቀል አንድ ቀን ሲቀረው ከሐዋርያት መሃል ለጥያቄም ለመልስም ለእምነትም ለክደትም ሁሉ አንደኛ ይሆናል ቅዱስ ጴጥሮስ ተነሳና እንዲህ አለ። ከኔ ጋር በሉ፣ ጌታ ሆይ ሌሎች ሁሉ ቢክዱ እኔ አልክድህም። ጥሩ ነው? ጥሩ አይደለም? ጥሩ ነው። ግን ሌሎች ሁሉ ምን ቢሉ እኔ ከሌሎች ምን ያልኩ ነኝ? የተሻልኩ ነኝ። ርቱ ሃይማኖት ጴጥሮስ ሆይ እኔም አልክድህ ሌሎቹም አይክዱ ብትል ምን አለበት? አንተ ግን ራስህን ብቅ ሌሎችን ዝቅ አረክ። ስለዚህ ሌሎች ሳይክዱት አንተ ካድከው ይላል። አልክድህም አለ። ዶሮ ሳይጮህ ስንቴ ትክደኛለህ? ምን ሲደር? ኧረ በፍጹም አለ። እንደዚህ ማለት በጣም ቀላል። አሁን እዚህ ጉባኤ ላይ አያርገውና ሰዎች ስለት ይዘው ቢከቡት አዳራሹ አይዟችሁ ቁጭ በሉ ትቀመጣላችሁ። እኔም ካልኩ ነው አለ። ኦንላይን ምናምን ብለው ነው የጠሩኝ። የማውቀው ነገር የለም። ምን ሆነ መሰላችሁ? እውነተኛ ገጠመኝ ልንገራችሁ። እኔ የተወለድኩ ያደኩበት ቤተክርስቲያን እዚህ ቡልጋሪያ አካባቢ አፍሪካ ህብረት ይባላል። ወህኒ ቤት ነው ቤተክርስቲያኑ የመጀመሪያ። እና አንድ ቀን ጉባኤ እየተካሄደ መርሃ ግብር መሪ አለ። መዝሙር እየዘመረ ነው። ከክርስቶስ ፍቅር እያለ እስረኛ አመለጠና ቦታው ተኩስ በተኩስ ሆነ። ከዛ መርሃ ግብር መሪ የለ፣ ምዕመናን የሉ። መዝሙሩ ምንድን ነው? ከክርስቶስ ፍቅር ከአቅማችን በላይ ከመፈተን ይሰውረን በፍጹም አለ ጴጥሮስ። ዶሮ ሳይጮህ ሶስቴ ትክደኛለህ አለው። የሚገርማችሁ ጌታ ሊያዝ ሲል ጴጥሮስ 58 ዓመት ነው በዛ ጊዜ። እንደው ጴጥሮስ የምንተቸው ሰው አይደለም። በጣም ፍቅሩ በጣም ልብ ይነካል። ምንም የጦርነት ልምድ የለው። እድሜው 58 ነው። ከወጣቶቹ ጋር ሊዋጋ አንድ ሰይፍ ይዞ ጦርነት ጀመረ። ሰው አንድ ጥይት ይዞ ጦር ሜዳ ሄደ ሊዋጋ ሞከረ እና በዚያ ውጊያ ጌታውን ሊያስጥል ማለት ነው ከ10 ሺህ ሰራዊት ጋር ብቻው እና የሊቀ ካህናቱን ባሪያ የማልቆስን ጆሮውን ቆረጠ። ሊቃውንቱ እንደሚነግሩን ጴጥሮስ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ጆሮውን ቆረጠ። ጌታ የዛን ሰው ጆሮ እዛው ፈወሰለት። ሲፈውስ ግን መሬት ላይ ጆሮ ፈልጎ አንስቶ ገጠም አይልም። አዲስ ጆሮ ነው የሰጠው። ለሁላችን አዲስ ጆሮ ይስጠን። ምን ያደርግለታል? ስንት ወሬ የሰማ ጆሮ አይደል? እንደ የኛንም ጴጥሮስ መጥቶ በገነጠለው አይደል? አንተም ብቻ የሚሰሙ ጆሮዎች ስጠን ይላል ቅዳሴያችን። እሱን የሚሰማ ጆሮ ይስጠን አምላካችን። አሁን ጴጥሮስ ልክ ከውጊያው በኋላ ጌታ ጆሮውን ከፈወሰ በኋላ አብረው እንዳይዟቸው ጌታ ምን አለ መሰላችሁ? እነዚህን ተዋቸው አለ። እነማን? ደቀ መዛሙርቴ አላለም። ደቀ መዛሙርቴ ካለ አብረው ናቸው ተባባሪ ብለው ይዟቸዋል። ስለዚህ ምን አላቸው? እነዚህ እግዚአብሔር ለአንተ ብሎ የሚያርቀህ ጊዜ አለ። እነዚህን ተዋቸዋል። ጌታ ተያዘ። አሁን ጴጥሮስ ጥሎ እንዳይሄድ ጌታን ይወደዋል። ቀረብ እንዳይል አብረው ይሰቅሉኝስ ብሎ ፈራ። ስለዚህ ከሩቅ መከተል ጀመረ ይላል። ቤተ ክርስቲያንና ኮረንቲ እና ፖለቲካ በሩቁ ነው የሚሉ ሰዎች አሉ። ጧፍሽን ትሰጫለሽ፣ አስራት በኩራትን ታወጣለህ፣ ጥሩ አይደለም፣ ተመክራችሁ አታውቁም እንጂ ምክር የሚሉ ሰዎች አሉ። በተለይ እናት አባቶች ሆነው ልጆቻቸው ቤተክርስቲያን ሲያበዙ ሊመነኩሱ መስሏቸው የሚፈሯል። በሩቁ ነው የሚል ሰው አለ። ጴጥሮስ ሲርቅ በረደው፣ ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ ሳይሆን ብርሃንም አለው። ፊቱን አሳየበት። አንተ ከሱ ጋር አልነበርክ? አጣደፉት። ከሱ ጋር አልነበርክ? ጴጥሮስ የገጠር ሰው ነው፣ የገሊላ ሰው ነው። የሚናገርበትን አክሰንት መቀየር አይችልም። ያስታውቃል አነጋገር አሉ።
የገሊላ ሰው ነህ የምትሉትን ሰውየውን አላውቀውም አለ። ማንን አላውቀውም? እግዚአብሔር ሰውየው ከሚያስብል ፈተና ይሰውረን። አላውቀው። ሶስተኛ ጊዜ ሲምል ክርስቶስ ቀና ብሎ አየው ይላል። የንስሐ አባቱ ክርስቶስ በዓይኑ ነው ቀኖና አይሰጥም። አታውቀኝም? እውነት እግርህን አላጠብኩህም? በባህር ላይ አላራመድኩህም? አለት ነቢይ አልሾምኩህም? አየው ባይኑ። ይህኔ ጴጥሮስ ስቅስቅ ብሎ አለቀሰ። ከሁሉ ይልቅ ሰወደው፣ ከሁሉ ቀድሜ ክደዋል። የጴጥሮስን እንባ ይስጠን አምላካችን። ተቀበለው አልተቀበለውም ወይ ካላችሁ ተቀበለው። ይገርማችኋል። በምን አወቀ? ጴጥሮስ ባለቀሰ በጥቂት ቀናት ክርስቶስ ከሞት ምን አለ? ተነሳ። ጌታ ከሞት ሲነሳ መጀመሪያ ትንሣኤውን ያዩት እነማን ናቸው? ሴቶች ናቸው። አንዳንድ ሰዎች ወሬው ቶሎ እንዲዳረስ ነው ይላሉ። ትስማማላችሁ? አይደለም። በኦሪት ሴት ልጅ በጣም ትናቅ ነበር። ለምስክርነት እንኳ አትበቃም ነበር። ክርስቶስ ለምስክርነት የማትበቃዋን ሴት የትንሣኤው ምስክር አደረጋት። ስሙ የተመሰገነ ይሁን። ሴትነትን ከፍ አድርገው ክርስትና ሲጀምር ሴት ልጅን ደስ ይበልሽ በማለት ነው የተጀመረው። ማንን? ሲጠናቀቅ ደግሞ ሴቶች ደስ ይበላችሁ እንዲሉ በማድረግ ተጠናቀቀ። አሁን ሴቶች ሄደው ትንሣኤውን ሲያዩ ጌታ በመላእክቱ በኩል እንዲህ አላቸው፣ ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል በሉልኝ። ለማን? ለደቀ መዛሙርቴ ብቻ ካለ አይ እሱ ሶስቴ ክዶታል አይመለከተውም ይላሉ። የሶስት ወር አልከፈለችም ይባላል። ይሰርዙታል ከመዝገብ። ጥሩልኝ ጴጥሮስንም ጥሩልኝ አለ። ጴጥሮስን የጠራ አምላክ ይጥራልኛ ነው። በችግርህ ቀን የካደህን ሰው አንተ አሁን እኛ ብንሆን በስቃያችን ቀን ታመን ያልጠየቀንን ሰው በደስታችን ቀን ጠራዋል። ለነገሩ ጠራዋለን። ቅጥል ይበለናል ይውጣለት ብሎ ይጠራል ሰው እና ጴጥሮስን ተቀበለው። ጴጥሮስን የተቀበለ አምላክ ይቀበለን። ራቅ ማለት ይኸውላችሁ እሳት ለመሞቅም ባይሆን ለስራ፣ ለትምህርት፣ ለማህበራዊ ኑሮ አሁን ደግሞ በኢንተርኔት ዘመን አብሮ መዋልም አያስፈልግም። በስልክ ይመጡልሃል። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለም እንዲህ ለምን ትላለህ? የራሳቸውን ትተው የእኛም ብቻ የሚጎለጉለዋል። ጥያቄ ሲበዛብን ክርስቶስን ሰውየው ያስብሉናል። ፈጣሪውን ፍጡር ያስብሉናል። ተማላጁን አማላጅ ያስብሉናል። ራቅ ማለት መዘዝ አለ።